ሰላም የዳኒ ስፖርት ተከታታዮች እንኳን ወደ ዳኒ ስፖርት በሰላም መጣችሁ። ዛሬ በዓለም ዋንጫው መድረክ ከተሰሙ አስገራሚ ድራማዎች ጀምሮ አውሮፓን እያናወጡ ከሚገኙ የሰኔ ወር ትኩስ የዝውውር መረጃዎች ድረስ ሁሉንም በአንድ ላይ ይዘንላችሁ ቀርበናል። በቶማስ ቱሄል የሚመራው የእንግሊዝ ስብስብ በአሜሪካ የገጠመው ውክቢያ ቶትንሃም ለጋክፖ ያዘጋጀው አስደንጋጭ ሂሳብ። ሰላም የዳኒ ስፖርት ተከታታዮች እንኳን ወደ ዳኒ ስፖርት በሰላም መጣችሁ። ዛሬ በዓለም ዋንጫው መድረክ ከተሰሙ አስገራሚ ድራማዎች ጀምሮ አውሮፓን እያናወጡ ከሚገኙ የሰኔ ወር ትኩስ የዝውውር መረጃዎች ድረስ ሁሉንም በአንድ ላይ ይዘንላችሁ ቀርበናል። በቶማስ መጨረሻው አብራችሁን ቆዩ። ተመልሰናል። ክቡራት የዳኒ ስፖርት ተከታታዮች ወደ መጀመሪያው መረጃችን ከማለፋችን በፊት ለፔጃችን ወይም ለአዲስ የሆናችሁ ላይክ፣ ሼር እንድ ሰብስክራይብ እያደረጋችሁ እንድትከታተሉን ይሁን። በአዳዲስ ዜናዎች ስንዘራ ደግሞ ቶሎ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያለን አሁን ወደ መጀመሪያው መረጃ እናልፋለን። መጀመሪያ ወደ ዓለም ዋንጫው ድራማ እንለፍ። ስኮትላንድ ከ36 ዓመታት ረጅም ጥበቃ በኋላ የመጀመሪያውን የዓለም ዋንጫ ድል አስመዝግባለች። ቡድኑ ሄይቲን 1-0 ቢያሸንፍም ጨዋታው ግን ግዙፍ ወይንም ከባድ ነበረ ማለት ይቻላል። ሄይቲ በደረጃ ሰንጠረዡ 40 ቦታዎችን በታች ብትገኝም ወይም ዝቅ ብላ ብትገኝም እስከ መጨረሻው ተፋልማለች። ለስኮትላንድ ብቸኛዋን ግብ ያስቆጠረው ጆን ማጌን የሚባለው ተጫዋች የአስቶን ቪላው ተጫዋች ነበረ። በሌላ በኩል ደግሞ የቶማስ ቱሄሉ የሚመራው የእንግሊዝ ብሔራዊ ቡድን ስሪ ላየንስ ማለት ነው ካንሳስ ሲቲ ሲደርስ ትልቅ ውክቢያ ገጥሞታል። ቡድኑ ከተጓዘበት ቫን ላይ $18,000 ዋጋ ያላቸው አልባሳት እና ትጥቆች ተሰርቀውባቸዋል። ሁለቱ ሌቦች ወዲያውኑ በቁጥጥር ስር ውለዋል ማለት ነው። በአካባቢው በተነሳው ኃይለኛ አውሎ ንፋስ ደግሞ ቶርኔዶ ማስጠንቀቂያ ምክንያት ተጫዋቾቹ በየክፍሎቻቸው እንዲዘጉና በር ተዘግቶባቸው እንዲቀመጡ ተደርገዋል ማለት ነው። ነገር ግን የማንቸስተር ሲቲ ወጣት ኒኮ ኦሬሊ ለክሮሻው ጨዋታ እጅግ ዝግጁ መሆናቸውን ሲናገር ከምን አይነት ብረት እንደተሰራን ማሳየት አለብን ብሏል ማለት ነው። በሌላ በኩል አሁን ደግሞ ወደ ተጠናቀቁና እያደጉ ወደ መጡ ድርድሮች እናልፋለን። ፉልሃም ባዶ የነበረውን የአሰልጣኝነት ቦታ ለመሙላት ከቀድሞ የሪያል ማድሪድ እና ሊቨርፑል ተከላካይ አልቤሪዮ ጋር እያደረገ ያለው ድርድር በጥሩ ሁኔታ ላይ ይገኝለታል እየተባለ ይገኛል። ንግግሮቹ በአዎንታዊ መልኩ እየተጓዙ ሲሆን ስምምነቱ በቅርቡ ይፋ ይሆናል ተብሏል ማለት ነው። የፖላንዱ ኮከብ አጥቂ ሮበርት ሌዋንዶውስኪ ከወኪሉ ፖኒ ጋር ወደ ቺካጎ እየበረረ እንደሆነ ታውቋል። የአሜሪካው MLS ክለብ ቺካጎ ፋየር ተጫዋቹ ለማስፈረም የ2 ወይም የ3 ዓመት ትልቅ ኮንትራት አዘጋጅቶ እየጠበቀው ይገኛል ተብሎ ተዘግቧል ማለት ነው። በሌላ በኩል ትኩስ ወሬዎች ስናልፍ ቶትንሃም አስገራሚ መረጃ ለቶትንሃም ቤት ላይ ስፐርሶች የሊቨርፑል አጥቂ ጋክፖን ለማስፈረም የ70 ዩሮ ይፋዊ ሂሳብ እያዘጋጁ ነው ተብሏል። በአሁኑ ሰዓት ቶትንሃም ሆትስፐር በዝውውሩ ላይ እየመራ ቢሆንም ኒውካስል እና ባየር ሙኒክ ተጫዋቹን በቅርብ እየተከታተሉት እንደሚገኙም ጭምር እየተዘገበ ነው ማለት ነው። ወደ ማንቸስተር ዩናይትድ ቤት ስንሄድ ማንቸስተር ዩናይትድ ለበጋው ስብስብ ማጠናከሪያ የባየር ሙኒኩን ተከላካይ ኪም ሚንጁንን በድጋሚ በጥብቅ መከታተል መጀመሩ ተገልጿል። በሌላ በኩል ግን ዩናይትድ በኤሊዮት አንደርሰን ላይ የነበረው ፍላጎት ሙሉ በሙሉ መቋረጡ
ተረጋግጧል። አቋርጫለሁ ብሏል ማለት ነው። ዌስትሃም ቤት ስንሄድ ዌስትሃም ዩናይትድ የፋይናንስ ደንቦች ኤፍኤፍፒን ለማሟላት እና እገዳ እንዳይጣልበት እስከ ወሩ መጨረሻ ድረስ ተጫዋቾችን በመሸጥ ከ100 ሚሊዮን ፓውንድ በላይ ማግኘት ስላለበት በጥልቅ ግፊት ውስጥ ይገኛል ማለት ነው። ስለዚህም በእጁ ያሉ ተፈላጊ ተጫዋቾችን ሳይወድ በግዱ በፍጥነት የመሸጥ ግዴታ ውስጥ ገብቷል እየተባለ ይገኛል። በመጨረሻም ከተጫዋቾችና አሰልጣኞች የተሰሙ አጫጭር መረጃዎችን ኡስማን ዴምቤሌ ስለ ባርሳ መናገሩን ቀጥሏል። ዴምቤሌ በሰጠው አስተያየት ባርሴሎናን ለመልቀቅ የወሰንኩት ውሳኔ ትክክል ነበር ብሏል። ምንም እንኳን ለባርሳ ትልቅ ፍቅር ቢኖረኝም ለኔ ግን ወደ ፒኤስጂ መዘዋወሬ አስፈላጊ ነበር በማለት አሁን ያለበት ክለብ መምጣቱ እጅግ ጥሩ ጊዜ እያሳለፈበት መሆኑን ተናግሯል ማለት ነው። ጃቪ ከባርሳ ሌጀንድስ ተገለለ የሚል ወሬዎች እንደዚሁ ዛሬ እየተዘዋወሩ ነበር። ስካይ ስፖርት ላይ የቀድሞ የባርሳ አሰልጣኝ ጃቪ ኤርናንዴዝ በማያሚ እና በሲኦል ከተደረጉት የቀድሞ ኮከቦች ጨዋታ ላይ እንዳይሳተፍ ተከልክሏል። ምክንያቱ ደግሞ በክለቡ የፕሬዝዳንት ምርጫ ወቅት ካሳየው የፖለቲካ አቋም ጋር የተያያዘ ነው ተብሏል። በዚህ ምክንያት እንግዲህ ሽኩቻ ውስጥ ገብቷል ማለት ነው። በመጨረሻም ማይክል ካሪክ ለማርከስ ራሽፎርድ በማንቸስተር ዩናይትድ ቤቱ ህይወቱን እንዲያድስ በሩ ክፍት መሆኑን ሲገልጽ፣ የቀድሞ የቶትንሃም አማካይ ሳንድሮ ደግሞ የአሰልጣኝ ህይወቱን በአዲሱ ክለቡ በይፋ ጀምሯል የሚሉ መረጃዎች ወጥተዋል። የዛሬው ሰፊ ትኩስ የስፖርት መረጃዎቻችን እነዚህን ይመስሉ ነበረ። ኮዲ ጋክፖ ወደ ቶትንሃም ቢዘዋወር ይሳካለታል ወይ? ቶማስ ቱሄልስ እንግሊዝ ይዞ በዓለም ዋንጫውን ማምጣት ይችላል ብላችሁ ታስባላችሁ? የእናንተን ጠንከር ያሉ አስተያየቶች ከስር በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለቻናላችን ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ዳኒ ስፖርት ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው።